በፍጹም አእምሮህን አታስጨንቅ። ሰላማችሁ ይብዛ። የሜሎር ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር አድርጉ። በአንድ ወቅት በአንዲት ትንሽዬ መንደር ውስጥ ሰፍኖ የሚኖር አንድ ወጣት ነበር። ወጣቱም በመንደሩ ሁሉ የሚታወቀው ረፍት አልባና ታታሪ በመሆኑ ነው። እርሱም ሁልጊዜ አብዝቶ ስላለፈውና ስለወደፊቱ እንዲሁም በየትኛውም ሀሳብ ብዙ ከመጨነቁ የተነሳ ሰላሙ ታወከ። አንድ ቀን ይህ ወጣት ሩቅ በሆነ ስፍራ በተራራ አናት ላይ ሰፍኖ ስለሚኖር ታዋቂ ጠቢብ ሰው ሰማ። ከዛም የአእምሮ ሰላምን ለማግኘት ሲል እኛን ጠቢብ ሰው ለማማከር ጥበብን ፈልጎ ይሄዳል። ከብዙ ቀናት ድካምና ልፋት በኋላ በስተመጨረሻ ተራራው አናት ላይ ይደርሳል። ይህም ጠቢብ ሰው አይኖቹን ጨፍኖ በጥልቀት ሲያሰላስል አገኘው። ወጣቱም በአክብሮት አጠገቡ ቀርቦ ሰላም አለውና ጌታዬ፣ የእርሶን ምክር ፈልጌ መጥቻለሁና አእምሮዬ ባዶ እንዲሆን ሁሉንም ነገር ሊያስረሱኝ ይችላሉ አለው። ጠቢቡም ሰው አይኑን ከፈተና ወጣቱን ፈገግ ብሎ እያየ አይ አንተ አእምሮዬን ባዶ አድርገው ትላለህ? ለማንኛውም በጣም ጥሩ ምክር እሰጥሃለሁ ብሎ ወደ አንድ አካባቢ ወሰደውና ውብ በሆነ የአትክልት ስፍራና በውሃ የተሞላ ሰፊ ትልቅ ገንዳ ነበር። ጠቢቡም አስተማሪ አንድ ማንጠልጠያ ያለውን ትልቅ ባልዲ ወደ ገንዳው ከቶ ውሃ ሞልቶ ስቦ አወጣ። ከዛም እንዲህ አለው፣ አሁን ውሃውን በትንሽዬ ሳህን ውስጥ ጨምረው። ከዛም ቀስ በቀስ እዚህ ገንዳ ውስጥ ያለውን ውሃ ሁሉ እያወጣ አንድም ጠብታ ውሃ ሳይባክንና ሳታፈስ በሳህኑ ላይ ጨምረው አለው። ጠቢቡም ወጣቱ እያስጠነቀቀው ያለው ውሃውን በሙሉ ቀርቶ በሳህኑ ገልብጦ ገንዳውን ባዶ እንዲያደርገው ነው። ወጣቱም የታዘዘውን ትዕዛዝ ለመወጣት አስቦ ግራ ተጋባ። ይህንን ሁሉ ውሃ በትንሽዬ ሳህን መገልበጥ እንዴት ይቻላል ብሎ ተስፋ ቆረጠ። ተስፋ በመቁረጥ ውስጥ ሆኖ ፈተናውን ለመወጣት ውሃውን መቅዳት ጀመረ። ወጣቱም በትጋት ሆኖ ይገለብጥ ነበር። ነገር ግን ምንም ያህል ቢሞክር የገንዳ ውሃ መጠኑ መቀነስ አልቻለም። በዚህም ልቡ አዘነና ይበልጥ ተጨናነቀ። ጠቢቡም የወጣቱን ትልቅ ትጋት አይቷልና አዘነለት። ከዛም ወደ አጠገቡ ተጠግቶ ተቀመጠና ጎበዜን ጀግና ተማሪ፣ የነገርኩህን መመሪያ ለመተግበር እየጣርክ ነው። ነገር ግን አንድ ነገር ረሳ። ገንዳውን ባዶ ለማድረግ በመጀመሪያ አእምሮህን ባዶ ማድረግ አለብህ አለው። ወጣቱም ግራ በመጋባት ወደ ጠቢቡ አይኖቹን አፍጦ ተመለከተውና መምህር፣ አእምሮዬን እንዴት ባዶ አደርጋለሁ ብሎ ጠየቀው። መምህሩም እንደዚህ አለው፣ ጭንቀትህን፣ ፍርሃትህን እና እልህኝነትህን ትተህ በአጠገብህ አሊያም በእጅ ባለው ነገር ብቻ አተኩር። በዚህ ጊዜ ልታሳካ ያሰብካቸው ነገሮች ሙሉ በሙሉ ቀላል ሆነው ይከናወኑልሃል አለው። ይህም ወጣት የጠቢቡን ምክር በተረዳ ጊዜ በረጅሙ ተነፈሰና መከፋቱን ተወው። ወደ ገንዳውም የሚወርደውን ጅረት ለመቀነስ መሞከሩን ተወውና በምትኩ በእያንዳንዱ የውሃ መጠን ላይ አተኩሮ ድምፁንና ስሜቱን በሚገባ አጣጥሟል። ከዚያም ቀስ በቀስ ወደ ፍሰቱ ሁኔታ ገብቷል። አእምሮውም በፍሰቱ ግልጽ የሆነ መጣ። ያለምንም ጥረት ወጣቱ አእምሮውን ባዶ እንዳደረገው አንድ ተአምራዊ ነገር ተፈጠረ። ጅረቱም ለአዲሱ ሰላም ምላሽ የሰጠው ይመስላል። አሁን በእያንዳንዱ ወሰን ውሃ ያለምንም ልፋት ወደ ትንሽዬ ሳህን በመጨመር ገንዳው ባዶ ይሆናል። በመጨረሻም ወጣቱ በሳህኑ ላይ የመጨረሻውን ጠብታ ውሃ ጨመረ። ጠቢቡ መምህር በመደነቅና በትልቅ አክብሮት ተመለከተውና አየህ ጀግናው፣ አእምሮህን አረጋግተ ነገሮችን በትኩረት ስትመለከት የፈጣሪ አጽናፈ ሰማይ በአንተ ውስጥ እንዲፈስ ትፈቅዳለህ። በእጅህ ካለው ተግባር ጋር አንድ ይሆናል። እናም ሁሉም ነገር ቦታውን ይይዛል። ያኔም ወጣቱ እውነተኛ ሰላምና አክብሮት በውስጡ እንዳለ ተገነዘበ። ከዛም ጊዜ ጀምሮ የጠቢቡ ሰው ምክር በአእምሮ ተቀረጸ፣ እንዲሁም በልቡ ተሸክሞ መኖር ጀመረ። የወጣቱን ታሪክ እንደተማራችሁበት ተስፋ አደርጋለሁ። አመሰግናለሁ።